እንዴት ናችሁ? ጋሽ እሸቱ ነኝ መጥቻለሁ። ዛሬም ደግሞ እየተማርን ምርጥ ጊዜ እናሳልፋለን። ይጀመር። 1 2 3 አሁን ደግሞ የምናየው የኢትዮጵያን ታሪካዊ ቦታዎች ነው። ደስ ሲል ይሄ ምንድን ነው? እስኪ ይሄ ቦታ ምን ይባላል? እስኪ ገምቱ። የፋሲል ግንብ አላችሁ? ትክክል ናችሁ። አሁን ደግሞ የምናየው የትኛውን ቦታ ነው? ይሄን ይሄኛውስ? ላሊበላ አላችሁ? ጎበዞች። ይሄስ? የአክሱም ሐውልት ነው። እሺ ልጆች። ይሄስ? የጥያ ትክል ድንጋዮች ይባላሉ። ጎበዞች ናቸው። እስኪ ይሄ ቦታ ምን ይባላል? የአባ ጅፋር ቤተ መንግስት ይባላል። አሁን ደግሞ የምናየው የትኛውን ቦታ ነው? ይሄን እነዚህስ? የኮንሶ እርከኖች ይባላሉ። ይሄስ? የዳግማዊ ምኒልክ ሐውልት ይባላል። ተከተሉኝ ላሳያችሁ። ይሄስ? የጥቁር አንበሳ ሐውልት። አሁን ደግሞ የምናየው የትኛውን ቦታ ነው? ይሄን ይሄስ? የእንጦጦ ቤተ መንግስት ይባላል። እሺ ልጆች፣ ዳግማዊ ምኒልክና እቴጌ ጣይቱ የነበሩበት ቤተ መንግስት ነው። ጎበዞች፣ ለራሳችሁ አጨብጭቡ። ይሄስ? የሐረር ግንብ አላችሁ? ጋሽ እሸቱ አሁን ደግሞ ኢትዮጵያ ውስጥ ብርቅዬ እንስሶች ያሉባቸውን ብሔራዊ ፓርኮች እናጠናለን። እሺ፣ አሁን ደግሞ የምናየው የትኛውን ቦታ ነው? ይሄን ይሄኛው የሰሜን ተራሮች ብሔራዊ ፓርክ ይባላል። የሚገኘው ጎንደር። ይሄኛውስ? የባሌ ተራሮች ብሔራዊ ፓርክ ይባላል። የሚገኘው ደግሞ ባሌ። አሁን ደግሞ የምናየው የትኛውን ቦታ ነው? ይሄን ይሄስ? አዋሽ ብሔራዊ ፓርክ ይባላል። ያለው ደግሞ በአፋርና በአዋሽ መካከል። እዚህ የሚኖሩት እንስሳት እነማን ናቸው? ይሄኛውስ? ነጭ ሳር ብሔራዊ ፓርክ ይባላል። እሺ ልጆች፣ የሚገኘው ደግሞ አርባ ምንጭ። አሁን ደግሞ የምናየው
የትኛውን ቦታ ነው? ይሄን ይሄን ይሄስ ማጎ ብሔራዊ ፓርክ ደቡብ ኦሞ ነው። እሺ ያለው ይሄስ ኦሞ ብሔራዊ ፓርክ ያለው ደግሞ ደቡብ ኦሞ። አሁን ደግሞ የምናየው የትኛውን ቦታ ነው? ይሄን ይሄን ይሄስ አልጣሽ ብሔራዊ ፓርክ የት ነው ያለው? ጎንደር ቋራ። አሁን ደግሞ የምናየው የትኛውን ቦታ ነው? ይሄን ይሄን ይሄስ ቃፍታ ብሔራዊ ፓርክ። ይሄስ ጋምቤላ ብሔራዊ ፓርክ የት ነው ያለው? ጋምቤላ። ልጆችዬ ይህ ቦታ ስሙ ምንድን ነው? ይሄስ አብያታ ሻላ ብሔራዊ ፓርክ የት ነው ያለው? ዝዋይ። አሁን ደግሞ የምናየው የትኛውን ቦታ ነው? ይሄን ይሄን ይህስ ልጆች ይህ ደግሞ ማዜ ብሔራዊ ፓርክ የት ነው ያለው? ጋሞ ጎፋ። እሺ ልጆች አሁን ደግሞ ሀገራችሁ ሀብታሟ ኢትዮጵያ ሌላ በተፈጥሮ የተሰጧትን ሀብቶች እናያለን። እሺ እሺ አሁን ደግሞ የምናየው የትኛውን ቦታ ነው? ይሄን ይሄን ይሄ ምንድን ነው? ውሃ ጢስ አባይ ይባላል። እሺ ልጆች አስደናቂ ቦታ ተመልከቱ። ይሄ ምንድን ነው? ይሄ ደግሞ ዳሎል ይባላል። እሺ ይሄስ ስማ አያችሁት? እሳት ነው እንዳለ የሚንተከተክ ኤርታሌ ይባላል። ጎበዞች። ይሄስ ይሄ ደግሞ ሶፍ ኡመር ይባላል። እሺ ልጆች አሁን ደግሞ የምናየው የትኛውን ቦታ ነው? ይሄን ይሄን ይሄስ ጣና ሐይቅ። ጎበዞች። ሲያምር። ይሄ ምንድን ነው? ወንጪ ሐይቅ ይባላል። ጎበዞች። ይሄስ አዋሳ ሐይቅ ይባላል። አሁን ደግሞ የምናየው የትኛውን ቦታ ነው? ይሄን ይሄን ይሄስ ላንጋኖ ሐይቅ። ይሄስ
ዝዋይ ሐይቅ። አሁን ደግሞ የምናየው የትኛውን ቦታ ነው? ይህን ይሄስ? አባያ ሐይቅ። ይሄስ? የባሮ ወንዝ። አሁን ደግሞ የምናየው የትኛውን ቦታ ነው? ይህን ይሄስ? የአባይ በረሃ ይባላል። ዋው ብዙ ውሃ። ይሄስ? ይሄ ደግሞ ታላቁ የህዳሴ ግድብ ይባላል። ጋሽ እሸቱ አሁን ደግሞ ተራሮችን፣ ወንዞችን እናያለን። እሺ ይሄ ምን ይባላል? አድዋ ተራራ ይባላል። አሁን ደግሞ የምናየው የትኛውን ቦታ ነው? ይህን ይሄስ? የራስ ዳሽን ተራራ። እዩት፣ በጣም ረጅም ነው። ይሄ ምን ይባላል? የገራልታ ተራሮች። በጣም የሚያምር ቦታ ተመልከቱት። ይሄስ? ዝቋላ ተራራ። አሁን ደግሞ የምናየው የትኛውን ቦታ ነው? ይህን እሺ ይሄስ? እንጦጦ ተራራ። ጋሽ እሸቱ በጣም ጎበዝ ልጆች። በሌላ ቪዲዮ እንገናኛለን። ቻው ቻው ልጆች። ቻው 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 ቻው። ጋሽ እሸቱ ቻው ቻው።